ዘሁልቁ 23:19 ላይ እንደዚህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውን? ይላል። በቃ የኛ አምላክ በቃ ሰው አይደለም። ዛሬ የያዝኩላችሁን መልእክት ይዤ ስመጣ ሰው የተናገረውን መልእክት አይደለም ይዤ የመጣሁት። ከኔ ጋር ናችሁ? ሰው የተናገረውን መልእክት ይዤ አይደለም የመጣሁት። እግዚአብሔር የሚናገረውን እውነት የሚናገረውን አምላክ እሱን ቃል ይዤላችሁ ነው የመጣሁት። የእግዚአብሔር የተስፋ ቃል ድብቅ ሀብታችን ነው። ዶክተር ኤቨሬት ስቶርምስ በመጽሐፍ ቅዱሳችን አብ 8810 የተስፋ ቃሎችን ተናግሯል ብለው ቆጥረው ነበር። ከዚህ ውስጥ 7486 ፕሮሚሶች የተስፋ ቃሎች ዛሬ ለእያንዳንዳችን የሚሰራ ቃሎች አሉት። አልሰማችሁኝም? ይህን ቁጥር ሳይሆን የደነገጥኩ የተስፋ ቃል እንዳለው እኮ አውቃለሁ እኮ 7000 በላይ የተስፋ ቃሎችን እግዚአብሔር ለኛ ተናግሮን ይዘን የምንኖርበትን ቃሎችን በመጽሐፍ ቅዱስ ላይ ተቀምጧል። እንዲህ ቅድምም ብያችኋለሁ፣ ያላችሁን ነገር በሙሉ እርሱት ለጊዜ ብያችኋለሁ። ይህ ማለት እኮ በቃ ከባድ እና ከባባድ ባለ ሀብቶች ነን እዚህ ጋር ያለ ነው ማለት ነው። ከባድ እቺን ቃል ስናገር እንደሚከብድ ገብቶኝ ነበር። ምክንያቱም ሀብትን ወይ ብልጽግናን ብዙ ጊዜ ሰዎች የሚያገናኙት ከጉዳያቸው ከነገሮቻቸው ባንክ አካውንት ውስጥ ካለው ነገር ጋር ነው ሰው ልጅ የሚያገናኘው። ዛሬ ምን ያክል የእግዚአብሔር የተስፋ ቃል ድብቅ ሀብታችን እንደሆነ ይዘን አውቀን ነው የምንወጣው። በመጀመሪያ እነዚህ ቃሎች ከአንድ ቃል በስተቀር ማለት ነው፣ ከአንድ ፕሮሚስ ከአንድ የተስፋ ቃል በስተቀር ለእግዚአብሔር ልጆች ነው የተሰጠው። አቁታላችሁ ብዬ አስባለሁ። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ብሎ ሮሜ 10:9 ላይ ጽፏል። እቺ ፕሮሚስ ለሁሉም ናት፣ ለተቀበለ። ይህ የተስፋ ቃል አሜን ብሎ ለሚቀበለው በሙሉ አክሰሰብል ነው፣ በእጁ ላይ ያለ ማለት ነው። ሌሎቹ ግን በሙሉ ማለት ነው 7485ቱ ግን የእግዚአብሔር ልጆች ስንሆን ብቻ የምናገኘው ተስፋ ቃል ነው። ማለትም ድነን አሜን ብለን ጌታን ካልተቀበልን የተስፋ ቃል በሮቹን ከፍተን ገብተን ያንን መውረስ አንችልም። ልብ ብላችሁ አስቡ። መዓት ብዙ ቃሎች አሉት እግዚአብሔር ለኛ ፕሮሚስ የገባልን። ድብቅ ሚስጥር አርጎ አስቀምጦታል። ማለትም ጌታን ቅድም ኢየሱስ ያድናል ስንል ስንጮህ ነበር አይደል? ስንናገር ነበር አይደል? ኢየሱስ ያድናል ብሎ የተቀበለ ያንን እምነት የያዘ ሰው ነው እነዚህን የተስፋ ቃሎችን አክሰስ ማድረግ የሚችለው። ይሄ ምን አይነት ፕሪቪሌጅ ነው ማለት! ይሄንን ሀብት ይሄንን ፕሮሚስ ለኛ ብቻ ወይም ለዳነ ብቻ። ይሄ እኮ ፕሪቪሌጅ እኮ ነው። ይሄ እኮ መታደል እኮ ነው ማለት እኮ በቃ ከሌሎች እኮ ተለይተን ነው እግዚአብሔር ያስቀመጠን ማለት እኮ ነው። ነገር ግን ይሄንን አውቀን እንኖራለን? ዛሬ በዚች ማለዳ ከአንቺ በላይ ከአንተ በላይ ባለ ሀብት ማን አለ? እኔ ስለ አካውንት ቁጥራችሁ አይደለም ወይም ባላንሳችሁ አይደለም ማወራችሁ። ዛሬ እንደዚህ አይነት መልእክት ይዤላችሁ አልመጣሁም። እግዚአብሔር ሆይ ዛሬ በዚህ ቃል ላይ ስንቱ አሜን ይላል ብዬ ራሴን ጠየቅኩት። ባለ ሀብት ናችሁ ካልኩኝ አሜንም ይላል? ከባድ ነው ማለት ባንክ አካውንቱ እኮ ኔጌቲቭ ሊሆናል እኮ የሚያሳየው እኮ፣ ወይም ደግሞ በጤናችን የሆነ ነገር ጎሎ ሊሆን ይችላል። ባለ ሀብት ነው የማያሰኝ ነገር በቃ ብዙ ነገር በህይወታችን ኖሮ እኮ ሊሆን ይችላል። በዚህ ሰዓት ማዕት ነገር ሆኖ በቃ ማለት ልንዘርዝራቸው የምንችላቸው ብዙ ነገሮች ሊሆኑ ይችላሉ። ግን እግዚአብሔር ግን የሚነግረን የነዚህ የተስፋ ቃሎች ወራሾች ናችሁ፣ በዚህም ደግሞ ትኖራላችሁ ነው።
የወደፊቱን እያልኩ አይደለም። የተወሰኑ የተስፋ ቃሎች እግዚአብሔር ወደ መንግስቱ እንደሚያስገባን እንዳሉ ታውቃላችሁ። በምድር ላይና በዚች ቦታ ሆነ ራሱ ብዙ ማነበው ስላለ የተስፋ ቃል እናየዋለን። ይህ እኮ እኛን በቃ ኮንፊደንስ ሊሰጠንና ሊያኮራን የሚገባ ጉዳይ እኮ ነው። አገራችን ላይ ሁላችሁም ስለምታውቁትና ስለታዘባችሁ ማለት ነው ቪአይፒ እና ቪቪአይፒ እየተባለ ስፔሻል ፕሪቪሌጅ የሚሰጣቸው ሰዎች አሉ። እግዚአብሔር ይመስገን ላገኙት ክብር። እኔ በዛ ጋር አልቃወምም። ነገር ግን ያው እነሱ በዛ ጋር ይሄዳሉ፣ ሌሎቻችን ደግሞ በዚህ ጋር እንሄዳለን። አይታችሁ ታውቃላችሁ ያስባል አይደለም እያልኳችሁ ያለሁት እኮ እኛ የዳነው ሰዎች የቪቪአይፒ መስመር ጌታ ሲዞን እነዚህን የተስፋ ቃሎች እንድንኖርበት የተደረግን እኛ ብቻ ነን፣ ወይም የዳነ ብቻ ነው እያልኳችሁ ነው ያለሁት። አዎ ከባድ ቃል ነው ብዬ ተናግሬያለሁ። እግዚአብሔር መልካም አምላክ ነው። እግዚአብሔር ሕያው ነው። ይህ ሀብታችሁ ወቅታዊ ጉዳይ የማይሸረሽረው ሀብት ነው። ዕዳ የማይበላው ሀብት ነው። በላተኛ የማይነካው ሀብት ነው። ኢኮኖሚያዊ ሁኔታዎች የማይገድበው ሀብት ነው። this is our God። ይህ እኮ ጌታችን። እሺ በጣም ኤክሳይትድ የሆንኩ ነው ለብቻዬ። የእግዚአብሔር የተስፋ ቃል የተሰጠን ሀብታችን ነው። ጥያቄው ቃሉን እናውቃለን? ተቀብለነዋል? ተቀብለንስ በተግባር እናውለዋለን? እስኪ እንየው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 2 እስከ 4 እንደዚህ ይላል። የመለኮት ኃይል በገዛ ክብሩና በበጎነት የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ ሰላም ይብዛላችሁ ብሎ ይጀምራል። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃሉ እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይላል። በተስፋ ቃሉ እንድትሆኑ፣ በተስፋ ቃሉ ውስጥ እንድንኖር እያንዳንዱ ቀን ስኖርና ስራመድ በእግዚአብሔር ተስፋ ቃል እንግዲህ 7400 ምናምን አለ ብያችኋለሁ። እንግዲህ እንደው በአመት ውስጥ እያንዳንዱን ቀን እንኳን ብንወስድ 365 ቀን ነው ያለው። እንግዲህ ምን ያክል ያካበተ ሀብት እንዳለን እስኪ አስተውሉት። እያንዳንዱ ቀን የተስፋው ቃል እያልኩ ብኖር፣ ያንን የተስፋ ቃል እየጠራው ብኖር፣ ብተገብረው የእግዚአብሔር የመለኮት ባህሪ ተካፋይ በተስፋ ቃል እንድትሆኑ ይላል። እንግሊዝኛው ምን ይላል? precious promises፣ ብርቅ የሆነ የተስፋ ቃል፣ ድብቅ ሀብት የሆነ precious promises። እነዚህ ፕሮሚሶች precious ያደረጋቸው ለኛ ብቻ የተቀመጡ ስለሆኑ ናቸው። እግዚአብሔር የተነገረው የገባልን የተስፋ ቃል ስለሆነ ነው። ምድር ሁሉ ጌታ ካላገኘ ይሄ ሁሉ ያመልጠዋል ማለት ነው። ያገኘነው ምንኛ እድለኞች ነን። አላችሁ ከኔ ጋር የሆናችሁ እድለኛ ነን። ሃሌሉያ። ትንሽ እስኪ ስለ ተስፋ ቃል ሰጪው ባህሪው እንየው። ምክንያቱም እኔ ፕሮሚስ ብገባላችሁ፣ እኔ ቃል ብገባላችሁ ሰው ስለሆንኩ የሆነ ሰዓት ላይ ፌል እንደማድረግና እንደምስት ታውቃላችሁ። በቃ የሰው ልጅ ባህሪ ይሄ ስለሆነ ማለት ነው። ይዋሽ ዘንድ ሰው አይደለም ካልን የእግዚአብሔር ባህሪ እንግዲህ ኮንፊደንስ የሚሰጠን አይነት መሆኑን እስኪ ያንን ካልያዝን አረጋግጠን ካላወቅ ነው በቃ የእግዚአብሔር ካራክተር የተስፋ ቃሉን ብሬክ አያደርግም፣ ፕሮሚሱን ብሬክ አያደርግም፣ አይሰብርም የሚለውን ነገር መያዝ መቻል አለብን። ከዛ መጀመር መቻል አለብን። ሮሜ 5:7 እስከ 8 ድረስ እንደዚህ ይላል። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል ይላል። የመጀመሪያው ባህሪ የጌታ ፍቅር ነው።
ለኛ የሚሰዋ ልጁን ለኛ የሰዋልን ካራክተር ያለው አምላክ ነው። ጥፋተኞች ሳለን ኃጢአተኞች ሳለን የማይገባን ሳለን አይገባንም ነበርኩ። ይሄ ክብር አሁን እዚህ ጋር አምረን ተቀምጠን የጌታን ቃል የምንሰማበትን ያለውን ክብር እኮ የማይገባን ሰዎች ነበርን እኮ። አይገባንም ነበር። የትኛውን ጽድቅ ቆጥረን ነው ይገባናል ልንችል? አለ እዚህ ውስጥ ደፋር ጽድቁን ቆጥሮ ያ ያድነኛል የሚል የለም። የእግዚአብሔር ባህሪ የእግዚአብሔር ፍቅር እንዲህ የሚያደርግ ነው። ይዋሽ ዘንድ ሰው አይደለም። የእግዚአብሔር ቃል እውነት ነውና የሚሰራውም ሁሉ የታመነ ነው። መዝሙር 33:4 በቃ እናምነው ዘንድ እግዚአብሔር ይህን ኮንፊደንስ ይሰጠናል። በቃ የሚለውን የሚናገረውን ነገር መያዝ የሚያስችል አስተማማኝ እውነተኛ አምላክ፣ እማይዋሽ ፕሮሚሱን ብሬክ የማያደርግ የገባልን የተስፋ ቃል የማይሰብር አምላክ። ሰው ቢሆን ኖሮ ይሰብር ነበር። ሰው ቢሆን ኖሮ የዋሽ ነበረ። የኛ አምላክ ግን እንደዚህ አይነት አምላክ ነው። እንደዚህ አይነት ባህሪ አለው። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ያዙልኝ እቺን ለሚወርሱ ወራሾች ናችሁ። ወራሾች ነን። እዚህ ጋር ያለ ነው። እናምነዋለን። ይሄንን ቃል እንቀበለዋለን። because የተስፋ ቃል ወራሾች ነን ካልን ዛሬ የሆነ ንብረት ይኖራልና አለና ትወርሳላችሁ ብላችሁ ማአት አሜኖች ይኖራሉ እዚህ ጋር። እኔ እንደዛ ልላችሁ አልመጣሁም። የእግዚአብሔር የተስፋ ቃል ወራሾችን ልን የመጣሁት ወራሾችንን ወርሰናል። ዕብራውያን ላይ ነው ያለው። ዕብራውያን መልእክት ምዕራፍ 6:17-8 ስለዚህም እግዚአብሔር የተስፋውን ቃል ለሚያወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። This is our God። ኢንተርቪን የሚያደርግ ጣልቃ የሚገባ አምላክ፣ የተስፋ ቃሉን ያወረሰን አምላክ። እንደዚህ አይነት ባህሪ ነው ያለው። በቃ የሚሰጥ ባህሪ ነው ያለው። የሚያካፍል ባህሪ ነው ያለው። ይሄ ነው ጌታችን። ይሄንን ጌታ ነው ያዝነው። እንደዚህ አይነት ባህሪ ያለው ሰው እኮ ቢኖር ኖሮ እንደዚሁ እናምነው ነበር እኮ። ግን እግዚአብሔር ሰው አይደለም። እግዚአብሔር አምላክ ነው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል የሚል አምላክ። እንደዚህ አይነት የተስፋ ቃሎች የሚናገር ማቴዎስ 7:7 ላይ። ታዲያ ችግሩ ምንድነው? እንደዚህ አይነት የተስፋ ቃሎች ካሉን ምንድነው በዚህ ዘመን ያስቸገረን? ቃሉን ሰምቶ አለመቀበል። ቃሉን ሰምተን አለማመን። እስኪ የእስራኤልን ታሪክ ከሙሴ ጋር የነበረውን እንየው። ብዙ ጊዜ ስለ እስራኤል ሲነበብ ሲወራ እነሱ ብለን ነው በቃ አመፀኛ ልብ ያላቸው ደንዳና ልብ ያላቸው። እስኪ እንየው ዛሬ የሚሰራ ከሆነ ይቃል። እግዚአብሔርን ሙሴን ተናገረው። እንደውም ናኦሚ ብታነብልኝ ደስ ይለኛል። ኦሪት ዘጸአት ምዕራፍ 6 ከቁጥር 2-9 እናውጣ። እግዚአብሔርም ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ። ለአብርሃምም ለይስሐቅም ለያዕቆብም ሁሉን እንደሚችል አምላክ ተገለጥኩ። ነገር ግን ስሜን እግዚአብሔርን አልታወቀላቸውም ነበር። እንዴ ማለት ይሄ እኮ ከሙሴን እግዚአብሔር ሲልከው ወደ ግብፅ ሊያወጣቸው ማለት ነው። ከዛ በፊት እኮ መዓት የተስፋ ቃሎችን እግዚአብሔር ተናግሯቸው ነበር። መዓት የተስፋ ቃልን ተናግሮላቸው እያለ እስቲል እግዚአብሔርን አያውቁትም ነበር። እሺ ቀጥል። የተሰደዱባትን ምድር የእንግድነታቸውንም የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆሙ። ደግሞ እኔ ግብፃዊ የገዟቸውን የእስራኤል ልጆች ለቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ።
ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። እኔ ማን ነኝ? እግዚአብሔር ነኝ። እኔ ማን ነኝ? እግዚአብሔር ነኝ። ቀጥል። ከግብፃውያን ባርነት አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ። በተዘረጋ ክንድ በታላቅም ፍርድ እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔ ግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። ያዙልኝ፣ እዚህ ጋር እንደግማታለን። እኔ እግዚአብሔር ነኝ፣ ከግብፃውያን ባርነት አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ። ዋች ደ ፕሮሚስ። ያዙልኝ ይችን የእግዚአብሔር ፕሮሚስ ቀጥታ ኢንዳይሬክት ለነሱ የተሰጠ። ይሄን ይዘው ከዛ በኋላ ምን እንደሚያደርጉ እናየዋለን፣ ስለምታውቁን ታሪኩ ማለት ነው። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ፣ ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክም እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆኑ ታውቃላችሁ ብሎ ፕሮሚስ ይገባላችኋል። ለአብርሃምና ለይስሐቅ ለያዕቆብ እሰጣት ዘንድ ወደ ማሉበት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴ ይህንን ለእስራኤል ልጆች ተናገረ ይላል። what a powerful promise! በጣም ኃይለኛ ፕሮሚስ። ዛሬ እግዚአብሔር ቀጥታ ይህን ቢናገራችሁ እዚህ ውስጥ አሜን ማትሉ አላችሁ? አልተሰማኝም እንዴ እያላችሁ እኮ ነው። አሜን። እሺ እስኪ መጨረሻ ላይ ተቀበሉኝ ይሆናል። እንደዚህ ይላል፣ እነርሱ ግን ከእውነታቸው መጨነቅ ከከባዱም ሥራ የተነሳ ቃሉን አልሰሙትም ይላል። ይሄን የመሰለ ፕሮሚስ ተነግሮ ከኑሯቸው ጫና የተነሳ ሰምተው አልሰሙትም፣ ሰምተው አላደመጡትም። ከኔ ጋር ናችሁ? ምናልባት ይሄ ታሪክ ትንሽ ዛሬ እኛን ይመስል ይሆን? እኛስ በኑሯችን ላይ በኑሮ ጫና የተነሳ በተለያዩ ነገሮች የተነሳ እነዚህን የእግዚአብሔርን የተስፋ ቃሎች ምን ያክል እየኖር ነው? ዛሬ እስራኤሎቹን ሆነን ይሆን? አብርሃም፣ ይስሐቅ፣ ያዕቆብ ለእያንዳንዳቸው እግዚአብሔር የተስፋ ቃል ሰጥቷቸው ነበረ። እስራኤሎች ግን አልሰሙትም፣ አልተቀበሉም። ፊት ለፊት ጌታ እየተናገረን አንሰማም፣ አናምንም፣ አንቀበልም። this is the problem። የእግዚአብሔርን ቃል አውቀን ፕሮሚሶቹን አውቀን በእነዚህ የተስፋ ቃሎች መኖር የኛ ነው። እግዚአብሔር በግድ ኑሩት አይለንም። እግዚአብሔር ፎርስ አያረግም። በጉልበት መጥቶ በቃ በግድ ተቀበሉኝ ወይ በግድ እንደዚህ አድርጉ አይልም። ሩሩ አምላክ ነው፣ ይታገሳል። እኔ ከእናንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳምሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ ብሎ ትንቢተ ኢሳይያስ ላይ 41:10 ላይ ይናገራል። እንደዚህ አይነት የተስፋ ቃሎች እንዴ ምንኛ ባለ ሀብት ነን። ባለጸጎቹ እኮ እኛ ነን እኮ። እኔ እርሱት ብያችኋለሁ። ስለ አካውንታችሁ አላቅም፣ ስለ አካውንታችን አናቅም። ማንም ሰው ዛሬ ያለው ብር ነገ ቢጨምርለትና ባያድግለት የሚጠላ ሰው ያለ። እኔ ስለሱ ልሰብክ ልናገር አልመጣሁም። የእግዚአብሔር የተስፋ ቃል ምን አይነት ድብቅ ሀብት እንደሆነ ፕሬሸስ ፕሮሚስ እንደሆነ ለመናገር ነው። ይህ የኛ ሀብታችን ነው ለማለት ነው የመጣሁት። የተስፋ ቃሉን አለመጠበቅ ዋጋ ያስከፍላል። ስለ እስራኤል ታሪክ ጀምር ያለውና እንግዲህ ያው በዛው ነው የምቀጥለው። ዘጸአት 32:1-4 ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄድ አማልክት ስራልን አሉት። አሮንም በሚስቶቻቸው በወንድ በሴት ልጆቻቸው ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው።
ሕዝቡ ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብለው በመቅረጫ ቀረጸው፣ ቀልጦም የተሰራውን ጥጃ አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። የተስፋ ቃሎችን ቅድም ያነበብኩላችሁትን አስተውላችሁታል? ያ የተስፋ ቃል ያላቸው ሕዝብ ገና ከግብፅ በመውጣታቸው ሙሴ ተራራው ላይ ሄዶ ሳለ እነሱ ኦልሬዲ ያን የተስፋ ቃል ረስተው ምን ጋር ናቸው ያሉት? ወደ ጣዖት ማምለክ። ጠዋት ማለዳ ወደ ስራችን ስንወጣ ማለት ነው ጸልየን እግዚአብሔር ሆይ ብለን ወይ የሆነ ነገር ብለን ከወጣን በኋላ እዛ ጋር ነው የሚያበቃው? እኛም እንደዚሁ እንደ እስራኤሎቹ ወጥተን የምንኖረው እንደ አሕዛብ ነው? እንደ ምድራዊ ሰው ነው የምንኖረው? ወይንስ የተስፋ ቃል እንዳለው ሰው በዛ ኮንፊደንስ ነው ወይ የምንመላለሰው? ብዙ ለይተን አንየው ከእስራኤሎች ጋር። ዛሬ እኛም ልብ እየሸፈተ እግዚአብሔርን አስቸግሮታል። እሑድ ምናልባት መተን እንደዚህ አይነት ቦታ ላይ ስላመለክን ከሰኞ እስከ ቅዳሜ ግን ያለው ኑሯችን ምንድን ነው የሚመስለው? የሆነ ቼክሊስት ወይ ኮታ እንዳሟላ ሰው የእሑድን ነገር ቲክ እናደርግና በቃ ጌታን በቃ አግኝቼዋለሁና እሑድ ብለን ሰኞ ሲመጣ ግን እኛም ምናልባት ወርቆች ለማቅለጥ የኑሮ ጉዳያችን ቀዳዶቻችን ለመድፈን ስንል በማይሆንና በማይሆን ነገሮች እየሄድን ዛሬማ እንደውም በርቱ የምንባልበት፣ እንደዛም ካላደረግን በቃ እኛ እንደው ክርስቲያን ያልሆንን የሚያስመስልበት አይነት ዘመን ውስጥ ነው ያለ ነው። እግዚአብሔር ይህንንም ነገር ያያል። የእግዚአብሔርን የተስፋ ቃል አለመጠበቅ ዋጋ ያስከፍላል። እግዚአብሔርም ሙሴን ብሎ እዛው 32 ላይ 7 ጋር እንደዚህ ብሎ ይቀጥላል። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብ ኃጢአት ሰርቷልና ሂድ ውረድ፣ ካዘዝሃቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተም ለታላቅ ሕዝብ አደርግሃለሁ አለው። ዋጋ ከፈሉበት። መቼም እግዚአብሔር ይገላችኋል አላላችሁ ማለት ምን አንብበን እምላችሁ፣ ግን ዋጋ ያስከፍላል። በተስፋ ቃሉ አለመኖራችን ዋጋ ያስከፍለናል። እንደውም የበለጠ ኃጢአት ውስጥ ያስገባናል የሚል ስጋት አለኝ እኔ። ምክንያቱም የተስፋ ቃሎቹ እኛን አቅፎ የሚይዙ እኛን የሚያቆሙ የተስፋ ቃሎች ሳሉ ማለት ነው ከማጣታችንና ከመቸገራችን የተነሳ የኑሮን ነገር ለማሸነፍ ሲል የሰው ልጅ የበለጠ ነገር ውስጥ ሊገባ ይችላል። በተስፋ ቃሉ ታምኖ ታግሶ ታዞ መጠበቅ ሲገባው እንደውም ምናልባት በቃ ሌላ ነገር ውስጥ ሌላ የማይሆኑ መልእክቶች ውስጥ ሌላ የማይሆኑ ነገሮች ውስጥ ከኔ ጋር ናችሁ? የተስፋ ቃሉን አለመጠበቅ ዋጋ ያስከፍላል። ከ3000 ሰው በላይ ሞተ የዛን ቀን። ከህይወት መዝገብ ላይ ተደመሰሱ። እኛ ምናልባት ጌታ ኢየሱስ ስላለን ዛሬ ትንሽ የሆነ ኮንፊደንስ ይሰማን ይችላል። በቃ ድነናልና የሚል ነገር ትንሽ ያጋጥመን ይችላል። በዛን ጊዜ ተደመሰሱ። አሁንም የኔ ምላችሁ ነገር ምንድነው? ከዳንን በተስፋ ቃሉ ደግሞ የበለጠ መኖር እንችላለን ነው። በዚች ምድር ላይ ይሰራል የእግዚአብሔር የተስፋ ቃል ዛሬም 7000 ምናምን በላይ ቃሎች አሉት ካልኳችሁ የሚሰሩ ናቸው። ዛሬ እያንዳንዱ ይሰራሉ። ለኛ እኮ ነው የተሰጠን። እየሰማን ነው፣ እያደመጥን ነው፣ እየተቀበልን ነው። ምክንያቱም እስራኤሎች እንደዚህ እንኳን ሆኖ ማለት ነው እንግዲህ ሙሴ ሄዶ እንግዲህ በቃ ይቅርታ ጠይቆላቸው እንደዚህ አይነት ፓኒሽመንት እንኳን መጥቶ ፈቀቅ ካሉ በኋላ ደግሞ ይደግሙታል። እንደዚህ አይነት ልብ ይሆን እኛ ያለን ዛሬ? ምናልባት ውድለታ ይሄንን መልእክት ስላቀረብኩኝ ዛሬ አሜን ብላችሁ ሰኞ ሲመጣ ግን ሌላ አይነት ኑሮ ሌላ አይነት አኗኗር ነው ያለን። የሚመራን ነገር ሌላ ነገር ነው።
ምክንያቱም እስራኤሎች እንደዚህ ነበሩ። ዘኍልቍ 14:1-5 ላይ ታሪኩንም ስለምታውቁት ከነዓን ሊገቡ ሲል ሰላዮች ላኩ። ሰላዮቹ ሰልለው መጡ። ታውቁታላችሁ ታሪኩ። ከ12ቱ 2ቱ ያሉትን ታውቃላችሁ፣ 10ሩ። ከዛ በኋላ እንደዚህ ይላል። አጠራ አድርጌን ማንበው 14:1-5 ማህበሩም ሁሉ ድምፃቸውን አንስተው ጮሁ፣ ሕዝቡም በዚያ ሌሊት አለቀሰ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምን ነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምን ነው በሞትን ኖሮ፣ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ። ወደ ግብፅ መመለስ አይሻልምን አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ ይላል። እንዲህ ተራራ ስር ይህ ታሪክ ተፈጥሮ ሳለ ደግሞ ፈቀቅ ካሉ በኋላ ከነዓን የተስፋ ቃል፣ ቅድም ያነበብኩት የተስፋ ቃል ታውቁታላችሁ፣ የተናገራቸውን የከነዓንን ምድር ትወርሳላችሁ ያላቸው ያውላ የተስፋ ቃል ኖሮ በሩና ጫፉ ጋር ደርሰው ሊገቡ ሲሉ ረገረገረግ አሉ። ይሻላል ግብፅ፣ ወደ ግብፅ ብንመለስ ወይ እዚህ ብንሞት። የኛ ልብም እንደዚህ ያስቸገረው ይመስለኛል። እግዚአብሔር አሉን እነዚህ ተስፋ ቃሎች አሉ እኮ የምንኖርበት። ልባችን ግን ተቀብሎ በዚህ ነገሮች ውስጥ ድል ይዞ ወደ ከነዓን ምድር ለመግባት አሻፈረም ብሎ ያስቸገረ ይመስለኛል። አንዳንዴ ሳስበው ምናልባት እናንተ ላትሆኑ ትችላላችሁ። መዓት ቃሎቹን አንብበን አሜን ብለን እንጮሃለን። ነገር ግን ገብቶናል? እየኖርንበት ነው? እየተገበርነው ነው? ያ መርህ ሆኖልናል ወይንስ የጊዜያዊ ሞቅታ ነው? እሁድ ዕለት ወይ የሆነ ፕሮግራም ወይ የሆነ ኮንፈረንስ ሲኖር ለሆነ ሞቅታ ኑሯችንና ላይፍ ስታይላችን ግን ቢፈተሽ የእግዚአብሔር የተስፋ ቃል ብዙ የማይገኝበት አይነት ይሆን? እዛው ዘኍልቍ 14:11 እና 12 ላይ እግዚአብሔርን ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግኩት ተአምራት ሁሉ እስከ መቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ። አንተንም ከእነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ አለው። ታሪኩን ታውቁታላችሁ። ሙሴ ይለምነዋል ጌታን፣ እባክህ ይለዋል። ስለ ስምህ ስትል ብሎ እዚሁ ምዕራፍ ላይ ታዩታላችሁ። ስለ ስምህ ስትል ከእስራኤል አውጥተን እዚህ አድርሰን እግዚአብሔር ገደላቸው እንዳይባል ብሎ እዚሁ ዘኍልቍ ላይ ይለምነዋል። እግዚአብሔርም ሙሴን ሰማው። ከዛ በኋላ እግዚአብሔር ቀጣቸው፣ ፓኒሽ አደረጋቸው። ታውቁታላችሁ። 40 ዓመት ሙሉ አንድ ሙሉ ጄኔሬሽን እዛው ጠፋ። የእግዚአብሔርን የተስፋ ቃል አምኖ አለመጠበቅ ዋጋ ያስከፍላል። በዚህም ሆነ በዛም ያስከፍላል። ያልዳነው ኦልሬዲ እየከፈለበት ነው። ባይድን እናውቀዋለን። እንደውም ጸልየን እግዚአብሔር ሆይ ወደዚህ የተስፋ ቃል አስገባቸው ብለን ነው ማለት ያለብን። እሺ ያልዳነው ሰው በቃ ስላልዳነ እንላለን። እኛ ምንድን ነው የሆነው? ለምንድን ነው የእግዚአብሔር የተስፋ ቃል ቦታ ማንሰጠው በህይወታችን? ለምንድን ነው እንደ አሕዛብ የምንኖረው? ለምንድን ነው እንደ እስራኤሎች የምንሆነው? ብዙ ጊዜ የሚያስቸግሩን ነገሮች አሉ በላይፋችን ላይ። እነዚህ ነገሮች ናቸው የተስፋን ቃልን በቃ የሚሸረሽሩት። በተለይ እኔ አንዳንዴ ጠይቃለሁ፣ የውሸት ምክርን ለመቀበል ለምንድን ነው ቅርብ የሆነው እላለሁ። ብዙ ጊዜ በሆነ በማይሆን መንገድ ሰዎች ሲመክሩ ይሄማ በቃ ብልጠት ነው ብለን ራሱ በዛ እንትን እንላለን። እዚህ ጋር እኮ የተስፋ ቃል አለን እኮ። እግዚአብሔርን ማመን ማለት የማይስተውና የማይሳሳተውን የማይዋሸውን አምላክ የሚናገረውን አምነን በዛ ከመጽናት ይልቅ ወዳጃችን እዚህ ጋር መጥቶ እንደዚህ እኮ ብታረግና በዚህ ጋር ብትሄድ እኮ የሚለውን ነገር ለመቀበል ልባችን በጣም ሰፊ ነው። እኔ ስራ ቦታ ላይ አንዳንዴ ይቸገርበታል። ሾርት ካቱ
ወይስ ደግሞ ታምኖ እግዚአብሔርን መጠበቁ? እኔ ብቻ ነኝ በዚህ የምቸገር? እሺ እኔ ብቻ ልሆን እችላለሁ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያም ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይለዋል ዮሐንስ 8:44። ማንን? ዲያብሎስን። ሐሰትና ውሸት የሆነ ነገር በሙሉ ከወዳጄ የሚምጣ ከዲያብሎስ ነው። ከዲያብሎስ ነው። አንሸወድ። አንዳንዴ ወዳጃችን ምን እናደርጋለን? የሆነ ዋይዝና በቃ የሆነ መገለጥ የሰጠን አድርገን እናስቀምጠዋለን። አንዳንዴ ወዳጃችን በቃ የሆነ መንገድ ስላገኘና ስላየ በቃ የሆነ አምላክ ወይ መላእክት ነገር የሆነ ነገር ብቻ ስለን እናስቀምጠዋለን። እዚህ ጋር እኮ የከበረው ጌታችን ኢየሱስ ክርስቶስ እነዚህ ሁሉ የተስፋ ቃሎች የሰጠን እያለ የምድር ሾርትካት። ዛሬ ብዙ አሜን እንደማላገኝ አውቄው ነው የምንሰብከው። 3 መሰረታዊ ጠንቆች አሉ ለተስፋ ቃል። የመጀመሪያው ጥርጣሬ ነው። ልባችን በዳውት በጥርጣሬ ተሞልቷል። ምናልባት እውነት ባይሆንስ? እግዚአብሔር የተናገረው ነገር ሊሆን ይችላል። የሆነ መልካም በቃ እውነት ባይሆንስ? ዛሬ ባይሰራስ? ማለት በዛን ጊዜ እኮ የተጻፈ ነገር ስለሆነ ዛሬ አፕላይ ማያርግስ ቢሆን? በቃ ዳውቶችን ይሄ ክፉ ዲያብሎስ በልባችን ይሞላዋል። ወይ ደግሞ እኛ ጆሮአችንን ለነዚህ ነገሮች እንሰጣለን። ምድር ሁሉ ጥሎኝ ገሰገሰ፣ በእርሱ መንገድ ሄጄ እኔ እከሌ ላይ ባልደርስስ? ትልቁ አንዱ ቻሌንጅ እነከሌን ማየት። እነከሌን ስናይ እግዚአብሔር የሰጠንን የተስፋ ቃል ወደ ጎን እናስቀምጠዋለን። እነከሌ ገስግሰው ሄደዋል። በቃ እነሱ ላይ ለመድረስ ሲባል እነሱ የያዙትን፣ እነሱ የለበሱትን፣ እነሱ ያደረጉትን ሲባል የእግዚአብሔርን የተስፋ ቃል የሆነ ቦታ ሳንሰጠው በቃ እያስቀመጥ ነው እንመጣለን። ባይሆንልኝስ? ባይሳካልኝስ? አንዳንዶች ደግሞ በራሳቸው ላይ ያለው ነገር እኔ ምናምንቴ እኔ ምናምንቴ እስካሁን ድረስ እኮ ያነበብኩት እኮ እንደናንተ ባለ ሀብት የለም እኮ ነው እያልኩ የነበረው። ምንድነው ምናምንቴ? ምንድነው የጌታ ልጅ ሆኖ ምናምንቴ ነበርን። በክብሩ ግን እግዚአብሔር አቆመን። የሆነ ባህላችንም ትንሽ ያስቸግራል። በቃ የሆነ ምናምንቴ ስንል ሀምብል የሆነ እንትን ይመስላል። በቃ የሆነ አንዳንዴ ካልቸራችን ያስቸግራል። እኔ ቅርታ ምናምንቴ አይደለሁ ነበርኩ። ኢየሱስ በእኔ ውስጥ ገብቶ ምናምንቴ ካልኩኝ እኮ ኢየሱስንም እያልኩት እኮ ነው። እስኪ ደፍሮ የሚል አለ? ኢየሱስ ምናምንቴ አለ እዚህ ጋር? እሺ በእኔ ውስጥ ያለው ኢየሱስ ነዋ። በአንቺ ውስጥ ያለው ኢየሱስ ነዋ። በአንተ ውስጥ ያለው ኢየሱስ ነዋ። እንዴ we are the children of God እኮ እኛ እኮ እግዚአብሔር ልጆች እኮ ነን እኮ። እግዚአብሔር እኮ በዚህ አክብሮናል እኮ። አላመናችሁኝም ዛሬ? እሺ ሁለተኛው ልክ እንዳልኩት ለተስፋ ቃሉ በቂ አይደለሁም የሚል ሜንታሊቲ። በቃ እኛ ያበቃን እኮ ጌታ እኮ ነው። አበቃንና በምንድንበት በር በመስቀሉ አስጋባንና ይሄ ሁላ የተስፋ ቃል የእናንተ ነው አለ። ዋጋ ያለሽ ሰው ነሽ። ዋጋ ያለ ሰው ነህ። ይህንን አትርሱ። በቃ ከዚህ ውጪ የሚመጣ ትምህርት ሆነ በሉት፣ በቃ ምንም የሚነገር ነገር በሉት፣ የዲያብሎስን ሽንገላ በቃ ተቃውሙት። በቃ በኢየሱስ ክርስቶስ ስም ተቃውሙት። እንዴ ዋጋ ያለን ሰዎች ነን። ምናልባት አካውንታችሁ ውስጥ ያለውን ነገር አስባችሁ ከሆነ ዋጋ አለን የምትሉት፣ ቅድም እኮ ምን ብያችኋለሁ ስንጀምር፣ ወደ ጎን ተውት። እሱን ሁላ እኔ እሱን ዛሬ ልናገር አልመጣሁም። ወይ ቤታችሁን አይደል መኖሪያችሁን አይደለም ወይ ትምህርታችሁን መማራችሁ፣ እነዚህ ነገሮች አይደሉም ማተር የሚያደርጉት። ዛሬ የእግዚአብሔር ቃል ራሱ
ዋጋ አላችሁ ካለ አለን። አሜን። that's who we are። ሶስተኛው ጠንቅ ብዙ ይኖራል፣ ያው ለማሳጠር ነው። እጥረት፣ ጉድለት፣ ቀዳዳ። እነዚህ ነገሮች የእግዚአብሔርን ቃል እንዳናስብ በጣም ቻሌንጅ ያደርጉናል። እነዚህ ነገሮች ሳነሳ የአስተሳሰብ ጉድለት ሊሆን ይችላል፣ የፋይናንስ እጥረት ሊሆን ይችላል፣ ተስፋ ጎሎብን ሊሆን ይችላል። አንዳንዶች በቃ ለመውደድና ለማፍቀር ተቸግረን ሊሆን ይችላል። በቃ እነዚህ ነገሮች በሙሉ የእግዚአብሔርን የተስፋ ቃል እንዳንይዝ ቻሌንጅ ያደርጉናል። ዛሬ የብዙዎች ሐሰተኛ ልምድ ይህንን ይመስላል። አስማጥ ይመስል ነገሮች ከሰማይ ዱብ ብለው ነገሮች በሙሉ ይስተካከላሉ፣ ይሳካል ብሎ መጠበቅ። እግዚአብሔር በአስማጥ አይሰራም። አስማጠኛ አይደለም። እግዚአብሔር ቃል እንደዚህ አይሰራም። የሆነ ቁጭ ብሎ በቃ የሆነ ዴይ ድሪም ስላደረግን በቃ የሆነ ማጂክ ዘው ብሎ በህይወታችን ላይ የሚገባ ነገር ያለ ይመስለናል። በዛ አይደለም የሚሰራው። ቃሉን በመታመን በጸሎት በመትጋት የሰጠንን በመጠበቅ ብዙ ወጣቶች የሆነ ማጂክ ይመስል የሆነ ነገር ይጠብቃል። ሆሊውድም መሰለኝ ትንሽ የሚሸውደው ቃሉ ብዙ ሙቪዎች የሆነ ሹው ነገር በቃ አስማጥ ይመስል። እግዚአብሔር አስማጠኛ አይደለም። ለዚህ ወቅት አወይ የእግዚአብሔር ተስፋ ቃል እንደዛ አይሰራም። ሌላው ሰው የለፋበትን ነገር የኔ ይሆናል ብሎ በቃ ድሪም ያደርጋል። አንዳንዱ እንደውም ያስተምርበታል። አይ ዶንት ኖ አይልም፣ ቃሉ አይልም። እግዚአብሔር የኛ የሆነውን ነገር ይሰጠናል ቃሉ ስለሚል ማለት ነው። የሰውን ቁጭ ብዬ ድሪም ለምንድን ነው የማደርገው? ሰውየው የለፋበትን ነጥቀህ ለእኔ ስጠኝ፣ ቀምተህ የኔ አድርገው። እግዚአብሔር እጥረት አጋጠመው፣ ለሰውየው ሚስጠው፣ ለእኔ ሚስጠኝ። አልሰማችሁኝም እንዴ? የሆነ የስኬርሲቲ የእጥረት አምላክ እናደርገዋለን። እግዚአብሔር ምን ችግር አለው? በቃ ለሰውየው የሚያርግለት ይባርከው፣ አሜን፣ ደስ ይበለኝ፣ ለሱ ደስ ይበለኝ። ለእኔ የሚያርግልኝ እግዚአብሔር ስለሚችል እንዴ። የእኔ አካውንት እኮ ነው ዜሮዎች የጎደለው። የእግዚአብሔር አካውንት ኢንፊኒት ነው፣ ማለቂያ የለውም የእሱ አካውንት። እንዴ ይህን ሜንታሊቲ መቀየር መቻል አለብን። በቃ የኔ ነው በል፣ ጨብጥ፣ ያዘው፣ አስገባው እጅ። እንዴ ዋይ ሰውየውን የሆነ ነገር ውስጥ ከተለኔ ስጥ። እግዚአብሔር እኔ እንጃ እንደዚህ አይነት አምላክ። ምሳሌ 13:4 እስኪ ያውጡልኝ። እንደዚህ ይላል፣ ሰነፍ አጥብቆ ይመኛል፣ ሰነፍ አጥብቆ ይመኛል፣ አንዳችም አያገኝም። የትጉዎች ምኞት ግን ይረካል ይላል። This is the God we have። እንዴ የመለኮት ባህሪው ተካፋይ ነው ካልኩኝ እኮ እግዚአብሔር የሚወደው እኮ ትጉ ሰው ነው ማለት ነው። ስተጋ በራሴ አይደለም የምተጋው። ይህን እንዳንስት የማይሆን ትምህርት አላስተምራችሁ። ስተጋ ከጌታ ጋር ነው የምተጋው። እግዚአብሔር በሚሰጠኝ ቃል ላይ ቆሜ ነው የምተጋው። ትጋቴ እንደው እሱ ነው። የኔ ትጋትማ ፌል አደረገ እኮ። የኔ ትጋት ብቁ ቢሆን ኖሮ ምንም ጌታን እኮ መቀበል መዳን የሚባለው ታሪክ እኮ አያስፈልግም ነበር። እኔ እኮ ጎደለው ነበር። እኔ ምናምንቴ ነበርኩኝ አልኳችሁ እኮ። በጌታ ስለሆንኩና የተስፋ ቃሉ ስለተሰጠኝ ነው የምተጋው። ስለዚህ የክርስቲያን አንዱ ባህሪ ትጉ መሆን።
እዛ ወደ ኋላ ብንመለስ ምዕራፍ 10 ጋር ማለት ነው ምሳሌ ሰነፍ እጆች ሰውን ያደህያሉ ትጉህ እጆች ግን ብልጽግናን ያመጣሉ ይላል። አሜን። this is the kind of God እኛ ያለን። ምናልባት ዛሬ ቁጭ ብለን ጊዜያችንን በሙሉ ሶሻል ሚዲያ ላይ እያጠፋን ፊሊፕ እግዚአብሔር የተስፋውን ቃል ይዤ እስኪ ቆይ ከዜሮ ልጀምር። ምናልባት ፊደል ቆጥሬ ማላቅ ሰው ከሆንኩኝ እስኪ ፊደልን ለመማር ፊደል ተምሬ ከነበረ ምናልባት የሆነ ጊዜን እግዚአብሔር በሚያበጅልኝ ነገር ላይ መትጋትን ባደርግ የእግዚአብሔርን የተስፋ ቃል በህይወቴ ላይ ኢምፕሊመንት የሚደረገውን ነገር አየዋለሁ። ሁላችንም ዛሬ ካለንበት ነገ ልንሻሻል እግዚአብሔር ይህንን ነገር ሰጥቶናልኛ። በምንም ነገር ሊሆን ይችላል። አሁን እኔ ብዙ መጽሐፍ ማንብ ሰው አይደለሁ። እግዚአብሔርን እባክህ መጽሐፍ በቃ እስኪ እርዳኝ እላለሁ። እድሜ 46 ነው። ግን እስኪ በቃ ያ የጥሩ እንትን የትጉ ሰው ባህሪ መጽሐፍ ማንበብ። እስኪ ዜና ማንበቡን እንተውና ወደ መጽሐፍ ማንበብ። you can do anything ማለት በቃ ትጉ ሰው እንሆን። አንዳንዶቻችን በአቅማችን አንኖርም። ምናልባት ብዙዎቻችን እነ ከሌን ስለምናይ እዚህ ጋር ራሳችንን የሆነ ጉድጓድ ውስጥ እንከተዋለን። ከዛ በኋላ ወደ ምን እንደምናጎረመርም ታውቃላችሁ። ልክ እንደ እስራኤሎቹ አይሰራም ይሄ ነገር እንደዚህ ቢሆን ኖሮ በቃ እንደዛ አይነቱ ነገር ውስጥ ነው የሚከተን። በስራ ቦታ ላይ ብዙ ቻሌንጅ የምንሆንበት ነገር ምንድነው? በቃ ስንፍና፣ የስታፎች ስንፍና፣ የወጣቱ ስንፍና። ስራ ቦታ ላይ አይደለም የሚያለው፣ ሁላችንም በሰፈሮቻችን ውስጥ እናየዋለን። ሌላው ይሰራዋል ብለን ቸል የምንላቸው ብዙ ነገሮች እንዳሉ ታውቃላችሁ። በአንዳንድ ነገሮች ላይ በቃ ሁላችንም አብረን ግዴለሽ እንሆናለን። የሆነ ቆሻሻ መንገድ ላይ ሰፈራችን ላይ ወድቆ ከሆነ እኔን ጨምሮ ማለት ነው ሄደን አናነሳው። አንስተን የሚገባበት ቦታ ላይ አናስቀምጥ። ቢኮዝ የምናስበው የሆነ ሰው ያነሰዋል፣ የሆነ ሰው መጥቶ ያደርገዋል። የሆነ ሰው ኔቨር እኛ አይደለም። ሁሌ የምንጠብቀው የሆነ ሌላ ሰው ነው። እንዴ የተስፋ ቃል ሀብት አለኝ ሀብታም ነኝ ያለ ሰው እኮ እግዚአብሔር እንደረዳው መጠን በቃ ማድረግ ያለበትን ነገር በሙሉ ያደርጋል። ተለይቶ ይኖራል ከህብረተሰቡ። ይሄን ስናገር እኔ ራሴንም እየወቀስኩ ነው። ጎረቤቴን መስዬ ልኖር አይደለም የተጠራሁት። ጎረቤቴ እኮ እኔን እንዲመስል መሰለኝ እኮ አይደለም። አበዛውታ። እግዚአብሔር የሚጠብቅብን ከኛ ይሄንን ነው። የእግዚአብሔርን የተስፋ ቃልን ለመጠበቅ ምን ያስፈልጋል? የመጀመሪያው ነገር መታዘዝ። ሳሙኤልም አንደኛ ሳሙኤል 15:22 ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ዮሐንስ ወንጌል 14:21 ላይ ትእዛዜ በእርሱ ዘንድ ያላቸው የሚጠብቃትንም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ብሎ ሌላ ፕሮሚስ ይሰጠናል። መታዘዝ
የመጀመሪያው ነገር ኦቢዲየንስ ወይ መታዘዝ እኛ ጋር ከሌለ እርሱት 7400 እንደውም እግዚአብሔር የገባው ቃል መጽሐፍ ቅዱስ ላይ 8800 አካባቢ ነው። እኛ ጋር ዳይሬክትሊ አፕላይ የሚያደርገው ነው 7400 ያልኳችሁ። መታዘዝ የመጀመሪያው። ሌላው እምነት ያስፈልጋል። ካላመንን የሚሆን ነገር አይደለም። ብዙዎቻችን እንግዲህ የማመናችሁን መለኪያ ማወቅ የምትፈልጉ ከሆነ ብዙ ጊዜ የምጠቀማት ቃል አለች፣ ግን አፍራሽ ቃል ናት። ብዙ ጊዜ ሰዎች ያነቡታል ቃሉን ግን ይላሉ። ግን እግዚአብሔር ያድና፣ እንደዚህ ያደርጋል፣ እንደዚህ እግዚአብሔር ይሰጣል፣ የኛ ግን በሕይወታችሁ ግንን የምታበዙ ከሆነ እምነታችሁን እየሸረሸራችሁ ነው ያላችሁት። ግንና የእግዚአብሔር ቃል አብሮ አይሄድም። ሰምታችሁኛል? ግንና የእግዚአብሔር ቃል አብሮ አይሄድም። ቢካዝ አፍራሽ ቃል ናት። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በሥጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹሕ ውሃ ታጥበን ያዙ በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ ይላል። ፌይት እምነት ወሳኝ ነው። ስናምን እግዚአብሔር የሰጠንን ቃል አጥብቀን መያዝ እንችላለን። ሌላው ትዕግስት ያስፈልጋል። እችኛዋ ክፍል ምናልባት ትንሽ ጠጠር ከበድ ልትል ትችላለች፣ ግን የእውነትን ቃል ከማንበብ ወደ ኋላ ስለማልል ማለት ነው። የተናገርኩትን መገምገም ከፈለጋችሁ እነዚህን ቃሎች ወስዳችሁ በቃ መርምሩና ፈትሹ። እስካሁን ያደረግኩት ነገር አንድና አንድ ነገር ነው። የእግዚአብሔርን ቃል ነው ያነበብኩት፣ ሌላ የጨመርኩት ነገር የለም። ስለዚህ የእውነትን ቃል ይዤ ነው እዚህ ጋር የቆምኩት። አንደኛ ጴጥሮስ 4:1-2 እንደዚህ ይላል፣ እንግዲህ ክርስቶስ በሥጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በሥጋው መከራን የሚቀበል ሰው ኃጢአትን ትቷል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፈቃድ እንጂ እንደ ሥጋ ምኞት አይኖርም ይላል። በሌላ አባባል ቻሌንጅ በሕይወት ያለ ነገር ነው፣ መከራ ያለ ነገር ነው። ግን የእግዚአብሔር የተስፋ ቃል በዚህ ውስጥም ሆኖ በምናልፍበት ነገር ሁሉ እግዚአብሔር ድልን ይሰጠናል። ይሰጣል። ከየት እንደጀመርን አንርሳ። 3 አይነት ሰዎች አለን። የመጣበትን መንገድ የማያስታውስ ግድ የለሽ ሰው አለ። ሁሌ እኔ የሚል እግዚአብሔር እኮ ፈቀቅ አድርጎታል እኮ ከትናንትና ዛሬ ከዛሬ ወደ ነገ ፈቀቅ አድርጎታል እኮ። ከአንደኛ ክፍል ሁለተኛ ክፍል ከዚህ እግዚአብሔር ሳምሃው ቃሉን ስለሚጠብቅ ስለሚያደርገው እግዚአብሔር ፈቀቅ ያደርጋል። ብዙ ሰው ግን የመጣበትን ይረሳል። ምናልባት እዚህ ጋር ብዙዎቻችሁ ይሄ የሚወራው የተስፋ ቃሎች በሙሉ እኔ እንጃ እኔ ያለሁበት ነገር ልትሉ ትችላላችሁ። ከሆነ ቦታ መተናል። የጠላትን ወሬ አንስማ። በሁላችንም ላይፍ ውስጥ ፕሮግሬስ አለ። አልሰማችሁኝ? እሺ፣ የምታምኑኝ ከሆነ ማለት ነው። ምንም ነገር እንኳን ባይኖረን ብዬ ቅድም ጸልየን ጀምረናል። ምንም በቃ ተውት። ምንም ነገር እንኳን ባንል ከጨለማ ህይወት ወደ መዳን ህይወት መግባት እንኳን ራሱ ፕሮግሬስ ነው።
መዳናችንን እንወደዋለን። በቃ ምንም ነገር እንኳን ከዚህ በኋላ እንኳን ባይሆን እኮ እኛ እኮ ትልቅ ትርፍ አትርፈናል እኮ። ሁላችንም በህይወታችን የምንሮጠው እናንተ እኔ ኤቭሪዴይ የምንሮጠው የሆነ ትርፍ ለማግኘት ነው አይደል? ትርፍ ማለት ቤታችን ትዳራችንን ለመያዝ በቃ እንደዚህ ነገሮች ለማምጣት ነው አይደል? ያው ቃሉም ስለሚለን እንሰራለን። መቼም የሆነ ነገር እናደርጋለን። ዝም ብለን ቁጭ አንልም። ምንም ነገር እንኳን ባንሰራ ዛሬ ብንሞት ይዘናል ትርፍ አልያዛችሁም እንዴ? መንግስተ ሰማይ እኮ ወራሾች እኮ ነን እኮ። በሰማይ ቤት ክፍሎች አሉ ብሎ ተናግሯል እኮ። ለእያንዳንዳችን የምንወርሰው ነገር እኮ ተናግሮናል እኮ። እንዴት ነው ፕሮግሬስ ያላደረግነው ታዲያ? ፈቀቅ ብለናል እኮ። የጌታ ልጆች እስከሆንን ድረስ ዕለት ዕለት ፈቀቅ ማለት አለ። እኔ ስለ ሂሳብ አካውንት ነንበራችሁ ስለ እንትናችሁ እያወራችሁ አይደለም ያለሁት። ነገር ግን ይህን ተስፋ ቃል ግን ወስደን ብንተገብረው ግን በጤናችሁ ሊሆን ይችላል፣ በአካውንታችሁ ሊሆን ይችላል፣ በስራችሁ ሊሆን ይችላል፣ በትምህርታችሁ ሊሆን ይችላል። በቃ በየትኛውም ነገር ያንን የተስፋ ቃል ወስደን አፕላይ ብናደርገው በዛ ነገር ላይ እግዚአብሔር ምስክሬ ነው እንዳልለት ስለማልል ማለት ነው ቃሉ ይመሰክራል በላችሁ። የእግዚአብሔር ቃል ይናገራል። ብርሃን ከበራላችሁ በኋላ በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር ይላል ዕብራውያን 10 ላይ። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘውትር የሚኖር ሀብት ያላችሁ። ምንድነው ያልኩት? አልሰማችሁኝም? ስለ ሀብት ሳወራ እኔ ዝም ብዬ ማወራ መስሏችሁ ነበር። ለዘውትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ ታላቅ ዋጋ ያለውን መታመኛችሁን አትጣሉ። የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ አፈግፍገው ከሚጠፉት አይደለንም ይላል። ስንታገስ መከራም ሊያጋጥመን ይችላል። መታገስ ግን ድልን ይሰጣል። የኛ ናት ድል፣ የኛ ናት ድል፣ የናንተ ነው። በዚህ ማለዳ ነግራችኋለሁ፣ ድለኞች ናችሁ። የሆናችሁበትን ምክንያት በመጀመሪያ ስለዳናችሁ፣ ከዛ በኋላ የተስፋው ቃል ወራሾች ስለሆናችሁ። አንድ የመጨረሻ ነገር እላችሁና ጨርሳለሁ። የተስፋ ቃሎቹ መቼ መጠቀም እንዳለብን መገምገም ይኖርብናል። ብዙ ናቸው ያሉት። የተስፋ ቃሉ ካለንበት ነገር ሲገጥም፣ ባለንበት ነገር ጋር ሲገጣጠም ጌታ እንደሚያደርገው ቃል ገብቶልናል። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከተልሃለሁ ይለዋል መዝሙረ ዳዊት 32:8 ላይ። መጽሐፍ ቅዱሳዊ ሲሆን ማለትም የእግዚአብሔርን ተስፋ ቃል ዝም ብለን መዘን መጽሐፍ ቅዱሳዊ ባልሆነ ነገር ላይ ብንጠቀመው አይሰራም። አንደኛ ዮሐንስ ምዕራፍ 5:14-15 ላይ ይሄንን ነገር ይነግረናል። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነውንም ሁሉ እንደሚሰማን ካወቅን የለመነውን ነገር
እንደተቀበልን እናውቃለን ይላል። በእግዚአብሔር ዊል ውስጥ ሲሆን፣ በሱ ፈቃድ ውስጥ ሲሆን የእግዚአብሔርን ፕሮሚስ የተስፋ ቃሉን ኢምፕሊመንት ማድረግ እንችላለን። በህይወታችን ላይ አፕላይ ማድረግ እንችላለን። የተስፋ ቃሉ ሲፈጸም እርሱን የሚያከብረው ደግሞ ሲሆን በቃ አውቶማቲክ ነው። ለክብሩ ሲሆን በቃ አውቶማቲክሊ ይሰራል። ወደዳችሁም ጠላችሁም ፈቀዳችሁም አልፈቀዳችሁም እሱን የሚያከብረው ነገር ከሆነ እግዚአብሔር ወደ ኋላ አይልም። he will do it በቃ ያደርገዋል። የተስፋ ቃሉ ዛሬ ለእኔ ካለው በጎ ፈቃድ ጋር አንድ ሲሆን የተስፋ ቃሉን አክሰስ አድርጌ መጠቀም እችላለሁ። ለእኔ ካለው በጎ ፈቃድ በእግዚአብሔር ፈቃድ ውስጥ ዕለት ዕለት ስንኖር የተስፋ ቃሉ መብት አለኝ። አልሰማችሁኝ? መብት አላችሁ እያልኳችሁ ነው ያላችሁት። በእግዚአብሔር ስንኖር በእግዚአብሔር ፈቃድ ውስጥ ዴይሊ የምንኖር ከሆነ ባለ መብቶች ነን፣ ተሰጥቶናል። የተስፋ ቃሉን አምኖ አለመተግበር ግን ትርጉም የለውም፣ ትርጉም አይሰጥም። እግዚአብሔር የተመሰገነ ይሁን። የተወሰኑ የምታውቋቸውን የተስፋ ቃሎች አንብና ለነብይ አሰፋ ሰዓቱን ሰጠዋል። ፊልጵስዩስ ሰዎች ምዕራፍ 4:19 አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ምሳሌ 3:5-6 እንደዚህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ቀና ያደርገዋል ይላል። አንደኛ ዮሐንስ ምዕራፍ 5:14-15 በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው ይላል፣ ማንኛውንም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል፣ የምንለምነውን ሁሉ እንደሚሰማን ካወቅን የለመነውንም ነገር እንደተቀበልን እናውቃለን ይላል። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይንከባከባታል። እግዚአብሔር ከአሁኑ ጀምሮ እስከ ዘላለም መውጣትህንና መግባትህን ይጠብቃል ይላል ዳዊት 121 ላይ። ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል ጌታ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ብሎ እግዚአብሔር ፕሮሚስ ይገባልናል፣ ገብቶልናል። ይሄም የኛ ነው። እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና ይላል ማቴዎስ 26:31-32። ማቴዎስ ምዕራፍ 20 ላይ ታውቁታላችሁ ታሪክ። ይህን ታሪክ አንድ የወይን ቦታ የነበረው ሰው በጠዋት ይወጣና ሰራተኞች በ1 ዲናር ይቀጥራል። ከዛ በኋላ ስራውን ለመግፋት ሲል 3 ሰዓት ላይም እንደዚህ ይወጣና ሰራተኞች ይጨምራል። እንደዚህ ያለ የሆነ ሰዓት ላይና መጨረሻ 11ኛው ሰዓት ላይ ያገኛቸውን ያመጣና ስሩ ብሎ ያስገባቸዋል። ከዛ መጨረሻ ላይ ዋጋ ሲከፍላቸው ሁሉንም ከመጨረሻው ጀመረ። 11 ሰዓት ላይ የመጣውን 1 ዲናር ከፈረው። ከዛ 9 ሰዓት ላይ፣ 6 ሰዓት ላይ፣ ጠዋት 3 ሰዓት ላይ እያለ ሁሉንም 1 ዲናር ከፈላቸው። ጠዋት የጀመሩት አጉረመረሙ። እንዴ አሉ፣ 11 ሰዓት ለመጡት 1 ዲናር የምትሰጥ ከሆነማ ለእኛ ጠዋት 3 ሰዓት ላይ ለጀመርነውማ ከዛ በላይ እጥፍ ጠብቀን ነበረ አሉት። የመለሰውን ታስታውሱታላችሁ? ላሳጥረውና እንዴ በራሴ በፈቀድኩት ፈቃዴ በበጎ ፈቃዴ በሰጠሁትና ባደረግኩት ምን አገባችሁ ነው። እግዚአብሔር ፌቨር ያደርጋል። እግዚአብሔር
በ11ኛው ሰዓት እንኳን መጥቶ ጠዋት 3 ሰዓት ከጀመረው እኩል ያደርጋል። ጠዋት 3 ሰዓት ከጀመረው ጋር እኩል የሚያደርግ አምላክ ነው ማመልከው። የኔ ስራ ልክ እንደነዛ ሰዎች ታምኖ ስራ ይመጣል ብሎ መጠበቅ፣ እግዚአብሔር የሆነ ነገርን ያመጣልና ይሰጣል ብሎ ታምኖ መጠበቅ። ማይ ጆብ የኔ ስራ እግዚአብሔርን ማመን ነው። ላይፍ ኑሮ አመለጠኝ ከላይ አመለጠኝ ብሎ ማለት አይደለም፣ ታምኖ መጠበቅ። 11ኛ ሰዓት ላይ የኔ ጌታ መጥቶ ጠዋት 3 ሰዓት ከጀመሩት ጋር እኩል ያደርጋል። እንደዚህ አይነት አምላክ ነው የምናመልከው። እግዚአብሔር የተስፋ ቃሉን እንድንጠብቅ ዛሬ ጠዋት ጠርቶናል። ዕለት የተስፋ ቃሉን እንድንጠብቅ ጠርቶናል። እሁድ ስለሆነ ብቻ አይደለም፣ ሰኞ፣ ማክሰኞ እስከ ቅዳሜ እስከ እሁድ ድረስ እግዚአብሔር መልካም አምላክ መሆኑን አምኜ የተስፋ ቃሉን ይዤ እኔ እግዚአብሔርን እስከ 11ኛ ሰዓት ድረስ እጠባበቀዋለሁ። በነገሮቻችንና በጉዳዮቻችን ነገር ላይ እስከ 11ኛው ሰዓት ድረስ እንተማመነው። ጌታን ይደርሳል፣ ያደርጋል። ቃሉ ነው የሚለው ነው አይደለም። የገባልንን ቃል የሚያደርግ አምላክ ነው። አይሰብርም፣ አይዋሽም። እግዚአብሔር ያደርጋል ካለ ያደርጋል። የኔ ስራ እግዚአብሔርን ታምኖ መጠበቅ፣ መታዘዝ፣ መታገስ። This is the God። እኔ የማመልከው አምላክ እንደዚህ አይነት አምላክ ነው። በቃ ይታደጋል፣ ይሸፍናል፣ በእረፍት ኑሩ ይላል። የፍርሃትን መንፈስ አልሰጣችሁም ይላል። የፍቅርን፣ የኃይልን፣ ትክክለኛ አይምሮን የሚያስብን ትጋ ልጄ የሚል አለው ከጎን በርታ የሚል ጊዜህን ተጠቀምበት የሚል አምላክ። this is the God። እኛ የምናመልከው አምላክ እንደዚህ አይነት አምላክ ነው። እግዚአብሔር አሁንም ይርዳን። ጌታ ኢየሱስ ይባርካችሁ።